الله أكبر الله أكبر. بسم الله الرحمن الرحيم. السلام عليكم ورحمة الله تعالى وبركاته. بهونتو إني زاري جامعة ويم كلية جمة تبلو الزبوتا لاي يتسيمو معهد የዛሬ 25 ዓመት አካባቢ ይህ ባጀት ስናገኝ ማዕሀድ አባጅፋር ብለው የተቋቋመው ማዕሀድ አባጅፋር ተብሎ ወደዚህ ከመምጣቱ በፊት አዲስ አበባ ላይ ሆነን እኔ ዶክተር ጂላኒ ኸዲር እነ ሼክ መሐሙድ ሌሎችም ቁጭ ብለን ይሄ ባጀት ይሄንን ኢንስቲትዩት ወይ ማዕሀድ ለማቋቋም በአገራችን ውስጥ የት ቦታ ቢሆን ነው ፍሬያማ የሚሆነው ብለን ሐረርን ይሁን ብለን አየን። ከዛ ደሴ ወሎ ይሁን ብለን አየን። ከዛ በኋላ አርሲ ባሌ ብለን አየን። ያስቀመጥነው መስፈርት ያሟላው መጨረሻ ላይ ጅማ መሆን አለበት የሚል ወሰን። ለምንድን ነው ጅማ ይሆን የሚለው? አንደኛ ጅማ አባጅፋር ታሪካዊ ሀገር፣ ሁለተኛ አባጅፋር የምስራቁም የምዕራቡም ኦሮሞም አማራውም ሌላውን ዑለማ የሚሰበስቡ የነበረ 40 ሐለቃ የነበረ ቦታ ነው። ሁለተኛ ጅማ ዕልም ወዳጅ፣ ዕልምን የሚወድ ዑለማን የሚቀበል ከየትም ከየት ብናመጣ ብንሰበስብ የሚቀበልን የሚያስተናግድ ጅማ ነው ብለን ብዙ መስፈርቶች ወደ 8 መስፈርቶች አስቀምጠን 8ቱንም መስፈርት ያሟላ ጅማ ነው ያገኘው። ጅማ አቅም ያለው ሀገር ነው። ጅማ ሀብታም ነው። ጅማ ቸር ነው። ጅማ ብዙ ነገሮች ይዘን ወደዚህ መጨረሻ ላይ ወስነን ማዕሀድ አባጅፋር ብለን መርከዝ ረሕማ ላይ እንዲቆም አረግን። መርከዝ ረሕማ ላይ ብዙ ተማሪዎች አስመርቀናል። ከጎጃም፣ ከጎንደር፣ ከከፋ፣ ከሸካ፣ ከቤንች ማጂ፣ ከደቡብ እስከ ሞጀሌ ድረስ ያሉ ተማሪዎች በዚህ ማዕሀድ ተመርቆ ወጥተዋል። ከዚህ ወጥቶ አሁን ባሉበት አካባቢ አስተማሪ ሆነዋል። ይሄ ማዕሀድ በቀላሉ እንዳታዩት። ልክ የተወሰነ ጊዜ ስንደርስ ቅድም እንደተባለ የሐምዛ የማዕከሉ የረሕማ ማዕከል ተዳከመብን። ልናስፋፋው አልቻልንም። ማስፋፋት ሞከርን። ምን እናድርግ? ከዚህ ወደ ሌላ ቦታ ለመቀየር አይሆንም ማለት መቀየር የለበትም፣ እዚሁ መስፋፋት አለበት አለ። አልሐምዱሊላህ ረቢል ዓለሚን ዛሬ ያ ማዕሀድ ኩልያ ሆኖ አድጓል።
ዛሬ ኩልየት ጅማ ብለን ተሰብስበናል። መቼ ነው ጃሚዓት ጅማ ብለን የምንሰበስበው? እንግዲህ ይሄ በመጀመሪያ በዋነኛ ሼክ ማጋሊ ሙክታር ላይ ጫንቃ ላይ ነው አሁን እንግዲህ የሚሰየመው። የፈለገ ሰው ያግዛቸው፣ እኔም ቢሆን ላግዛቸው እና አልሐምዱሊላህ ባልነው በነየት ነው እዛ ጊዜ ባስቀመጥነው ጅማ ቦታው ሆኖ ተገኝቷል። ከዛም ተጨማሪ ዛሬ ይሄንን ሁሉ ስንነጋገር ስናስብ ጨለማ ላይ ሆነን ነበረ። ምን ይከለክለናል? ማን ይከለክለናል? ከእስሩም በፊት ነበረ ይሄ ሁሉ። ዛሬ ብርሃኑ ወጥቶናል አልወጣልን? ጅማ ትናንት ከነበረ ሁኔታ ብዙ ነገር ጨምረዋል አልጨመረም? ጅማ ተቀይራለች። በዛን ጊዜ የምንፈራው ነገር የነበረው ተነስቷል። ዛሬ ነፃነት፣ ሁርያ፣ አልሰራችሁም ስሩ ተብለን የምንታዘዝበት ጊዜ፣ መስጊድ አልሰራችሁም መስራት አልቻላችሁም፣ ትምህርት ቤት አልገነባችሁም የምንባልበት ጊዜ፣ እዛን ቀን እኮ ይሄንን ማህል ደብቀን ነበር የምንወያየው፣ ተደብቀን ነበር የምንነጋገረው። ይሄ ሁሉ ነፃነት ተገኝቶ ይሄ ሁሉ ብርሃን ተከፍቶልን ይሄ ሁሉ ነፃነት አገኝተን ካልሰራን ተጠያቂ እኛ ነን። በእጃችን ሁሉ ነው፣ በደጃችን ነው ሁሉ ነገር። ስለዚህ እንግዲህ ዛሬ የጅማ ህዝብ እንኳን ደስ አላችሁ ለማለት ይወዳለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። ሁላችንም ይሄ ማዕድ በዚህ መቋቋሙ ኩልያ መመሰረቱ ወደፊት ወደ ከኋላ ሳይሆን ወደፊት ጃሚዓት ጅማ ብለን ምንነይብበትና ዛሬ አንድ ብለን ወደፊት ምንራመድበት ሁኔታ ነው። እንኳን ደስ አለን ለማለት ይወዳለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።